ዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። ገብቶናል? ዓለሙ በእርሱ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር አንድያ ልጁን አላከውም። ደሙ መዳኛችን ነው። ስጋው መዳኛችን ነው። የምንጨነቅበት አይደለም፣ የምንፈራው አይደለም፣ የምንደነግጥበት አይደለም። እምንድንበትን ነው እግዚአብሔር የልጁን ስጋና ደም የሰጠን። በእርሱ የሚያምን ሁሉ እንዲድን እግዚአብሔር አንድያ ልጁን ሰጠ። እስከ መስቀል ሞት ድረስ እንዲሁ ወደደን። የምንወደድ ሆነን አይደለም፣ የሚወደድ ነገር ተገኝቶብን አይደለም። እግዚአብሔር ግን እንዲሁ ወደደን። ክብር ለስሙ ይሁን። ይሄ እኮ ታላቅ ፍቅር ነው። አንተ ሰውን የምትወደው እኮ ገንዘብ ሰጥቶህ ነው። ሰውን የምትወጂው እኮ የተለየ ፍቅር ሲያሳይሽ ነው። አመፀኞች ሳለን፣ በደለኞች ሳለን እግዚአብሔር በልጁ ሞት ነው የታረቀን። እኛ ከፍለን አይደለም፣ እሱ መስቀል ላይ ዋጋ ከፍሎልን የታረቀን። እኛ አድርገንለት አይደለም፣ እሱ ሆኖልን ነው ከኛ ጋር እርቅን ያደረገልን። ሁሉ በድለዋል፣ የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስ በኩል እንዲያው በጸጋው ይጸድቃሉ። እርሱንም በደሙ የሆነ ማስተስሪያ አድርጎ እግዚአብሔር አቆመው። ሮሜ 3:23 ላይ እያንዳንዷን ቨርዥን ልብ ብላ አስተውል ወንድሜ። ሁሉ በድለዋል። ነገደ ሴም፣ ነገደ ካም፣ ነገደ ያፌት፣ የአዳም ዘር በሙሉ ሔዋናውያን በሙሉ እግዚአብሔርን በድለዋል። የእግዚአብሔርም ክብር ጎሏቸዋል። ጽድቃችን እንደ መርገም ጨርቅ ተቆጥሮብን ነበር። ብንጮ ማንሰማ፣ መስዋዕት ቅርብ የማንጸድቅ አይደለም ነውራችን፣ ጽድቃችን እንደ መርገም ጨርቅ የተቆጠረብን ሰዎች ነበር። የእግዚአብሔርም ክብር ጎሏቸዋል። ነገር ግን አለ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እግዚአብሔር በደሙ የሆነ ማስተሰሪያ አድርጎ አቆመው። አንድ ጊዜ የፈሰሰው ደም ለዘላለም ነው። አንድ ጊዜ የሞተው ለዘላለም መዳኛችን ሊሆነን ነው። አንድ ጊዜ የተሰዋው መስዋዕት ለዘላለም መጽደቂያችን ነው። ክብር ለስሙ ይሁን። እስቲ ከኔ ጋር በሉት፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በደሙ የሆነ ማስተሰሪያ አድርጎ አቆመው። ገብቶናል? ሮሜ 3:23 በደሙ የሆነ ማስተሰሪያ አድርጎ አቆመው። ዛሬ መጽደቂያችን የክርስቶስ ደም ነው። መዳኛችን አንድ ጊዜ የፈሰሰው ደም ነው። አንድ ጊዜ የቀረበው ቤዛነት ለዘላለም መጽደቂያችን ሆነ። በእርሱ የሚያምኑ ሁሉ እንዲድኑ እንጂ እግዚአብሔር በዓለም እንዲፈርድ ልጁን አላከውም። ወገኖች እረፍታችን ይሄ ነው። ነፃ መውጫችን ይሄ ቃል ነው። ዋስትናችን ይሄ ነው። ቤዛችን ክርስቶስ ኢየሱስ ነው። ይሄን ያወቀች ነፍስ እሷን ዘጻአት ሆኖላታል። ይሄን የተረዳ ክርስቲያን እርሱ የነጻነት ሰው ነው። በነጻነት ልንኖር ክርስቶስ ነጻ አወጣን የሚለው ቃል ጠልቆ ይገባዋል። ወገኖቼ የትም አትቅበዝበዙ። ክርስቶስ በዚያ ነው ቢላችሁ በዚህ ነው ቢሏችሁ አትሂዱ። ክርስቶስ ያለው በቤቱ ነው፣ በመቅደሱ ነው። የክርስቶስ ስጋና ደም በሚፈተትበት በዚህ በታላቁ መቅደስ ነው ክርስቶስ ኢየሱስ ያለው። ወጣቱ ግን ያሳዝነኛል። የሐሰተኛ ነቢያት መጫወቻው ነው። ና ጌታን ተቀበል ይባላል፣ ይሄዳል። ኪሱን አጥበው ይሸኙታል። ነይ ጌታን ተቀበይ ይሏታል፣ ትሄዳለች። ተጫውተውባት
የቴሌቪዥን ማስታወቂያ ማስሪያ አድርገው ይለቋታል። ክርስቶስ ያለው እዚህ ነው ወንድሜ። ና ጌታን ተቀበል ሲሉ ተቀብያለሁ በል። ከክርስቶስ ጋር ነው ዛሬ ያለሁት በል። በደሙ በሆነው ነጻነት ሕይወት ሆኖልኛል። መዳኔን አረጋግጫለሁ። ዘጸአት በክርስቶስ አግኝቻለሁ በል። አትፈር። በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም ተብሎ ነው የተጻፈው ወንድሜ። እኛ የኩነኔ ሰዎች አይደለንም። መመጻደቅ አይገባም እንጂ የጽድቅ ሰዎች ነን። በስሙ የተጠመቅን፣ በደሙ የታተምን፣ በሃይማኖት መሰረት ላይ የታነጽን። ሮሜ 8:1 ላይ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም። እስቲ ልጠይቃችሁ፣ በክርስቶስ ናችሁ አይደላችሁም? በክርስቶስ ናችሁ አይደላችሁም? ነን። አንዳንድ ሰዎች ይላሉ እሱ እኮ በጌታ አይደለም ይላል ፕሮቴስታንት። እሷ እኮ በጌታ አይደለችም ይላሉ ኦርቶዶክሳውያን። ነኝ፣ በጌታ ነኝ በይ። እኔ በክርስቶስ ነኝ በል። በክርስቶስ ኢየሱስ ላሉ እነሱ ኩነኔ የለባቸውም ተብሎ ተጽፏል። በቀራንዮ ላይ የተሰዋውን አማናዊ በግ ያመንነው፣ የተቀበልነው፣ የተዋጀንበት፣ በስሙ የተጠመቅን እኛ ለርስቱ የተለየን የንጉሥ ካህናት ነን። ስለዚህ ወገኖቼ እስራኤላውያን በዛ በምድረ በዳ ድምፁን ሰምተው ማዳኑን አይተው ባዳናቸው የነአሱ እባብ ነጻነት እንደሆነላቸው ሁሉ እኛም ቀራንዮ ኮረብታ ላይ በተሰዋው በአማናዊው በግ በኢየሱስ ክርስቶስ ነጻ ወጥተናል። ሶስተኛውና የመጨረሻው እስራኤላውያን ዘጸአት የሆነላቸው ከሰማይ ከወረደው መና በመመገብ ነበር። ውሃ ከአለት ላይ ፈልቆላቸው ጠጥተዋል ብያችኋለሁ። ከውሃ ጋር ብቻ አልነበረም፣ መና ከሰማይ ወርዶላቸው ይመገቡ ነበር። ያ መና አንድ ጊዜ የተመገቡት ለረጅም ቀናት ያለ ረሃብ እንዲጓዙ ያስችላቸው ነበር። እግዚአብሔር ግን ደግ ነው። በየጊዜው ትኩስ መና እያወረደ በደመና ይመግባቸው ነበር። ያ መና የአዲስ ኪዳን ዘጸአት የሕይወት ኅብስት የሆነው ክርስቶስ ኢየሱስ ነው። በዮሐንስ ወንጌል ምዕራፍ 6 ላይ ተጽፎ እንዳነበው አባቶቻችሁ በምድረ በዳ መና በሉ ሞቱም፣ ከሰማይ የወረደ እንጀራ ግን ይህ ነው። አባቶቻችሁ መና በልተው እንደ ሞቱት አይደለም። ይህንን መና የሚበላ ለዘላለም ይኖራል። ዮሐንስ 6:49 ይህንን መና የሚበላ ለዘላለም ይኖራል። ያ መና ማን ነው? መልሱል። ያ መና ማን ነው? ከሰማይ የወረደ መና፣ የተራበች ነፍስ የምትጠግብበት፣ የቆሰለች ነፍስ የምትፈወስበት፣ የተፍገመገመች ነፍስ የምትደገፍበት፣ ጥማችን የሚረካበት እውነተኛው መና እሱ ክርስቶስ ኢየሱስ ነው። አማን አማን እብለክሙ እስመ ኢበላይክሙ ሥጋሁ ለወልደ እጓለ እመሕያው ወኢሰተይክሙ ደሞ አልብክሙ እዮት ላዕሌክሙ። እውነት እውነት እላችኋለሁ የሰው ልጅ የክርስቶስን ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ዘበላ ሥጋየ ወሰትየ ደምየ ቦ ሕይወት ዘለዓለም። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። እኔ ከእርሱ ጋር እኖራለሁ፣ እርሱም ከኔ ጋር ይኖራል። እግዚአብሔር አምላክ በበረከት ከሁላችን ጋር ይሁን። መና በልተው ሞተዋል እስራኤላውያን። ዘጸአት ቢሆንላቸውም መውጣት ቢሆንላቸውም ግን መሃል ላይ ቀርተዋል። ይሄንን መና የሚመገብ ግን መንገድ ላይ አይቀርም። ከክርስቶስ ጋር በፍቅር የሚጣበቅ ክርስቶስን በልቡ የሚያነግስ ክርስቶስ የሕይወት ምግቤ ነህ፣ ጧትም ማታ ከሕይወቴ አትለይ የሚል እሱ ይሻገራል፣ እሱ ይገባል፣ እሱ ይወርሳል፣ እሱ የልጅነትን አክሊል ያገኛል። ለዚህ ነው በቃ መጽሐፍ ቅዱስ በነጻነት ልንኖር ክርስቶስ ነጻ አወጣ። ክብርና ምስጋና አምልኮና ጌትነት ለታላቁ አምላካችን ይሁን። ወስብሐት ለእግዚአብሔር።